ሰላም ሰላም ውድ የነጭ ሳር ሚዲያ ተከታታዮች እንደምቆያችሁ ዛሬ ለልጄን ነው ይዤላችሁ የመጣሁኝ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ፖይራዝ አለቃው እንግዲህ እሱን ከመታሰሩ ጋር ተያይዞ እጁ እንዳለበት ያወቀበትን የድምጽ ቅጂ ይዞ የሲናን አያቶችን ካለቃው ጋር እዛው ቤታቸው ቀጥሯቸው ባባንና ዛፈርን በተመለከተ አዳዲስ ገራሚ ክስተቶችን ይዤላችሁ የመጣሁኝ። እስከ መጨረሻው አብራችሁን ቆዩ። ወደ ትዕይንቱ ሄዳለሁ። አይሴጉል ፖይራዝን የሲናን አያት በር ላይ ሆና እየጠበቀችው ነው። ፖይራዝ በታክሲ መጣ። ፖይራዝ ደረሰ። እዚህ ናቸው? አዎ ውስጥ ናቸው ትለዋለች። ወይዘሮ ጀናንም ፖይራዝ ለምንድን ነው የሰበሰባችሁ ብላ ጠየቀቻቸው። እንደገና ይሁን ነገር እያሴረ ነው። ሙንጣዝም እውነቱን ለመናገር ይህ ሁኔታ በፍጹም አልተመቸኝም። ያው ተመልከች የጠላት ሰራዊት ተሰብስቧል እያለ ፖይራዝ ወደ እነሱ ሲሄድ አይሴጉል ሲናንን ይዘው ትንሽ ራቅ ብላ ቆመች። እስቲ አንተን እኔ አሁን ምን እያሰብክ ነው አለው ኩምሳል። ምን እያሰብኩኝ ነው አቶ ኩምሳል? ነገሩን የምትመራው እኮ አንተ ነህ። ምን እያልክ ነው ፖይራዝ? በእውነት ምን ልበል ወይዘሮ ጀና? ያ ባልሽ ህይወቴን አበላሸው ታውቂያለሽ? ያ ባልሽ ህይወቴን እንዳበላሸው ታውቂያለሽ? ከማን ጋር መሰለሽ? ከዚህ ከተከበረው ሙንጣዝ ጋር። ከሱ ጋር ሆኖ ነው ህይወቴን ያበላሸው። ልጄ ምን እያወራህ ነው? ማለት የምትፈልገውን ብቻ ተናገር። ብዙ ስራ አለብኝ፣ ለከንቱ ወሬ ጊዜ የለኝም ሙንጣዝ ሲለው፣ አረ ትክክል፣ ምን ጊዜ ድሮ ይኖርሃል አንተ። እንግዲያውስ ይህንንም አዳምጪ ወይዘሮ ጀናን ብሎ ቅረጸ ድምጹን ፊት ለፊት ጠረጴዛው ላይ አደረገ። ስለ ጉዳያችን ምን አገባህ? እኔ ጨርሼዋለሁ። ፖሊስ በአንድ ሰዓት ውስጥ ቤቱን ይወራል። ምስኪኑ ሰውዬ ፖይራዝ ግን ሲል ከሌላኛው ጫፍ ያወረዱ ሰውዬ ደግሞ ወዳጄ አለቃ ምን ያህል እብድ እንደሆነ ታውቃለህ? የልጅ ልጁን ለማግኘት ሲል ያንን ሰው አቃጠለው። ታውቃለህ? ያንን ወራዳ ሰው እርሺው፣ እሱ እብድ ነው። ለማንኛውም ቀድሞውኑ የሰውየውን ልጅ አቃጥሏታል። አለቃው የልጅ ልጁን ያገኘዋል አይደል? ሰውየው ከስራ እንደሚባረር እነግርሃለሁ። እስር ቤት ባይገባ ደስ ይለኛል። ያ አሁን ምንም ማድረግ አይቻልም። አንዴ ነገሩ ተበላሽቷል ይለዋል። ይህንን ድምፅ ሲሰማ ሙንጣዝ ጨነቀው፣ ደነገጠ። አቶ ኩምሳልም አፈረ። የዚህኔ ፖይራዝ አዳምጥ፣ ማስረዳት እችላለሁ ሲሉት አያቴ ይህ እውነት ነው እያለ ሲናን ሮጦ መጥቶ ጠይቃቸው። ሲናን አንተ ወደ ቤት ሂድ፣ ይህ በአንተ አባትና በእኔ መካከል ያለ ጉዳይ ነው፣ አንተ ልጅ ነህ ሲሉት፣ እሱ ግን ወደ ጀናን መጥቶ አቅፏት ነገሩን ይከታተል ጀመር። ጀናንም ይህ እንዴት ሊሆን ይችላል? ይህንንም አደረግከው? አደረጉት እንጂ ወይዘሮ ጀናን አደረጉት። እነዚህ ሁለት ክቡር ሰዎች በጋራ ሆነው ህይወቴን አበላሹት፣ አመሰቃቀሉት። ወዳጄ እኛ ሁላችንም ምን አይነት ሰው እንደነበረ እናውቅ ነበር አይደል እንዴ? ኩምሳል ምን አይነት ሰው እንደነበረ አንተም ታውቅ ነበር። ይህን እንዴት አደረግከው? እንዴት ወዳጄ? ወንድማማቾች አልነበር? ወንድሜ ብዬ አልጠራውም? አንተስ ወንድሜ ብለህ አልጠራኸኝም? አንድ ነገር በል እባክህ ተናገር፣ ለምን ይህንን ላደረግ እያለ ፖይራዝ ያፋጥጠዋል። ፖይራዝ ተረጋጋ፣ ተመልከት፣ የምትለው ሁሉ ትክክል ነው፣ የምትለው ሁሉ ትክክል ነው ፖይራዝ። እስቲ እንወያይበት፣ በመካከላችን ሆነን እስኪ እንፍታው፣ በንግግር እንፍታው። እስቲ እንወያይበት፣ በንግግር እንፍታው አይደል? በንግግር እንፈታዋለን። እኔማ ለወራት እስር ቤት ቆየሁ እኮ ይህንን ልጅ እንኳን ማየት አልቻልኩም ነበር። ይህ ልጅ አጎቴ ሙንጣዝ ብሎ ይጠራ ነበር እኮ። ከኔ ይልቅ አንተን ይወድህ ነበር። ስንት ጊዜ በአንተ እቅፍ ውስጥ አንቀላፋ። ስንት ጊዜ ነው በእቅፍ ውስጥ እንቅልፍ የወሰደው። ለሱ አራራህለትም ነበር አይደል? እንዴት አላሳዘነህም ግን? ሰዎች ፊቴ ላይ ተፉብኝ። እንደ ተላላፊ በሽታ ተጠቂ አድርገው ተመለከቱኝ፣ ሸሹኝ፣ ተጸየፉኝ። ክብሬን ሞገሴን ሁሉ አሳጣኸኝ። አንተ አበላሸኸው። ታዲያ በመካከላችን ምንድነው የሚፈታው ነገር?
ምንድነው ተነጋግረን የምንፈታው? ንገረኝ ምን ብሎ ፖይራስ ጮኸበት። እርሶ ራሱ ይንገሩ ወይዘሮ ጀናን፣ እርሶ ይንገሩኝ እስኪ። በእርግጥ እኔ እንዲህ አይነት አስከፊ ሰው ነኝ እንዴ? እንዲህ መጥፎ ሰው ነኝ? ይህን ሁሉ ለመቀበል ምን አደረግኩኝ? ይህ ሁሉ ግፍ እንዴት ለእኔ ይገባኛል? ለህሊናው ብለው ይናገሩ ወይዘሮ ጀናን። በእርግጥ በሌሊት እንዴት በሰላም መተኛት እንደቻሉ አላውቅም። እንዴት እንቅልፍ ወሰዳችሁ? ፖይራስ ነፃ ሰው መሆኑ አሁን መረጃ አግኝቷል። አሁን እነሱን በመውቀስ ላይ ነው። እነሱ ደግሞ ተሸማቀዋል። በሌላ ትዕይንት እነ ባባ በፖሊስ ተከበቡ። ሰላም፣ እኔ ያቺን ነኝ። ጥቆማ ደርሶናል። ተሽከርካሪው መፈተሽ አለብን አለው አንድ ፖሊስ ጠጋ ብሎ። ይኸው ፈትሸው ኮራ ብሎ ባባ፣ ምንድን ነው? ምን እያደረጋችሁ ነው? ምን እየተፈጠረ ነው? እያለ ልጅ ጠየቀ። የኋላውንም ክፈቱት፣ የኋላውን በር። የትኛው የኋላ ክፍል? ምንድን ነው የምታደርጉት? የአባቴ መኪና ምንድን ነው ምናምን እያለ ይከራከራል። አባዬ ሪፖርት አደረጉብን እኮ። ፖሊሱ እየፈተሸ ያለውን አግኝተነዋል አለቃ ብሎ አንዱን ናሙና ለአለቃው አቀበለ። እንደገና ገለጥ ሲያደርግ ማዕት ተደርድሮ አገኘ። ምን አገኛችሁ? ምንድን ነው ይህ? ከኛ ጋር ምንም ግንኙነት የለውም። ማን ነው እንደዚህ አድርጎ ያስቀመጠው? አሁን ከፖሊስ ጋር እናወራለን። ፖሊስ ጣቢያ እንሂድ ይላል አለቃ። የትኛው ፖሊስ? ማን ነው እዚህ ያስቀመጣቸው? ከኛ ጋር ምንም ግንኙነት የላቸውም ወዳጄ። ትንሽ ቆይ እባክህ። ያንን ነገር በማን ላይ ነው የምታነጣጥረው? ምን እያደረክ ነው ወዳጄ? ትንሽ ቆይ እባክህ። እጅን ከሱ ላይ አንሳ። ባባ እጁ በካቴና ሲታሰር ነው እንደዚህ እያለ የሚጮኸው። ሄሎ ሄይ፣ ይህንን ሰው የት ነው የምትወስዱት? አባቴን የት እየወሰዳችሁት ነው? አንድ ደቂቃ ብቻ አድምጠኝ ወዳጄ። ሰውየውን የት እየወሰድከው ነው? ነግሬያችኋለሁ፣ ይህ ከኛ ጋር ምንም ግንኙነት የለውም እያለ ባባን ሲወስዱት መከራከር መታገል ጀመረ። ከዚያም በሉኑ እንሂድ እንከተላቸው ብሎ ወደ መኪናው ተመለሰ። ዛፈር ከጠበቃው እያወራ ነው። ምስኪኑ ባሂር ለዘላለም እንደተራ የአደንዛዥ እጽ አዘዋዋሪ ነው የሚታወሰው። ይህንን እድፍ ፈጽሞ ሊያጠፋው አይችልም። እኔም እንደዚያ ነው ማስበው ይለዋል ጠበቃው። እናም በጣም ደስ ብሏቸው እያወሩ ነው። እነ ፖይራስ ነገራቸውን ቀጥለዋል። ፖይራስ ፍቀድልኝ ልናገር፣ ላብራራ። አሁንም እያወራችሁ ነው? ዝም በሉ፣ አፋችሁን ዝጉ። እኔን ተመልከቱኝ። እናንተ ሁለታችሁ ከእንግዲህ ምንም ነገር አትጠይቁኝም። በትንሽ ማስፈራሪያ እንኳን አቃጥላችኋለሁ። ሲናንን በወር 1 ጊዜ ከ5 ኪሎ ሜትር ርቀት ላይ ለ15 ደቂቃ ብቻ ነው የምታዩት። አለበለዚያ እነዚህን ንግግሮች ለሁሉም ጋዜጦች አሰራጫቸዋለሁ። ከዚያ በኋላ ሰዎችን መጋፈጥ እንዴት እንደምትችሉ እናያለን። ተስማምተናል ይላል ፖይራስ። እነሱ በጣም ፈርተዋል። ተስማምተናል ጌታዬ ብሎ ኮንሳልን ጠየቀው። እሱም አዎ ተስማምተናል አለው። ና ሲናን እንሂድ፣ እቃዎቼን ልውሰድ አባቴ። ከዚህ ቤት ምንም ነገር አትወስድም ልጄና፣ እንሂድ ብሎ ለ3 ተያይዘው ይወጣሉ። ዛሬው ትዕይንት በዚህ ያበቃል። ስለተከታተላችሁን ከልብ አመሰግናለሁ። ይህ ነጭ ሳር ሚዲያ ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ በማድረግ ለቻናሉ ድጋፋችሁን ስጡ። ቻው።